የሚሰማውን ነገር አይታችሁ ግን የሚሰማ ድምጽ አለ። ይሄ ምንድነው ይባላል? ሰላም እንዴት ናችሁ? በፓርት 3 እና የመጨረሻው የካናዳ ጉዞ ቪዲዮ የተመልሼ መጥቻለሁ። ሰው የማይኖርባትን ሃድሰን በመባል የምትታወቀውን ደሴትና አስፈሪ በማለት የሚጠሯትን አለርት ባይ የምትባለውን ደሴት አብረን እናያለን። ከ2 ሰዓት የመኪና ጉዞ በኋላ እዚህ ቦታ ደርሻለሁ። ዝር የሚል ሰው የለም። እዛ ጋር የሚታያችሁ ከሆነ አኒማልስ አሉ። ምን አይነት እንትን እንደሆኑ አላውቅም። ትናንሽ ናቸው። አሁን ጠጋቢ እያሳያችኋለሁ ከተመቸኝ። በቃ መኪና አልፎ አልፎ ያልፋል። ከዛ ውጪ ግን ምንም የለም። ምንም ካሉት 3 ሆቴሎች አንደኛው ይሄ ነው። በጣም ብዙ መኪና ያለበት ምክንያት ያ ነው። ሪሞትድ የሆነ ቦታ ከመሆኑ የተነሳ በየቦታው እንደዚህ ታያላችሁ፣ መንገድ እያቋረጡ ምናምን። የዛሬው ሆቴል እንግዲህ ይሄንን ይመስላል። ብላክ ቢር ሪዞርት። ጭር ከማለቱ የተነሳ የሆነ ፊልም ላይ ያያችሁት ነገር አለ። ኦፊስ ነው። ትገባላችሁ ውስጥ ማንም የለም። ይሄ እንደ ስሙ ነው። እንደዚህ ይሆናል ብዬ አላሰብኩም እውነቱን ለመናገር እና አሪፍ ነው። ሬስቶራንት የሚባል የለምና አንድ ነው ያገኘሁት እዚች ጋ ጉስ ባር እንግሪን። በቃ ሌላ እንትን የለም። ለማንኛውም እስቲ ደግሞ ምግቡም ደግሞ እሱ ሌላ ጉዳይ ነው። ትላልቅ ከተሞችም ሆኜ ምግቡ ባለፈው ነግሬያችኋለሁ እንደጠበቅኩት አይደለም ምናምን ብያችሁ ነበርና በእንደዚህ አይነት ገጠር ቦታ ላይ እንግዲህ ምን አይነት ነገር ሊኖር እንደሚችል አላውቅም። በቃ አንድ ጋስ ስቴሽን አለ፣ ብትን ያሉ ቤቶች አሉ፣ አለቀ። ይሄን ነገር ማፕ ላይ እንድታዩ ትፈልጋለሁ። በነገራችን ላይ ፖርት ማክኔይል ይባላል እና ቼክ አድርጉት። እራቴን በልቼ መምጣቴ ነው እና ምንድን ነው የበላኸው ብላችሁ አትጠይቁኝ። እዚህ ድሮ ነው እንደዚህ ገጠር አካባቢ ሆኖ ደግሞ ጭራሽ ለ3 ቀን የሚያስፈልገኝን እዚህ ውስጥ መቀነስ አለብኝ። እቺን 3 ቀን እዚህ ውስጥ በማድረገው ልብስ ነው እንትን የምለው ማለት ነው። ይህንን ሻንጣ እዚህ ላስቀምጠው ነው። በነገራችን ላይ ሆድሰን የምትባለው ደሴት በጣም ትንሽ ከመሆኗ የተነሳ ሆቴል የሚባል ነገር የለም። ለነገ ማድረው ዳስ ውስጥ ነው እና ዌል ሻርክ የዓለማችን ትልቁ ግዙፉ የሻርክ አይነት ነው። እሱን ለማየት ሄዳለሁ። አንዳንድ ጊዜ በጣም ከውሃ ውስጥ እየወጡ ይዘላሉ ይባላል። እሱን ለማየት ሞክራለሁኝ በተወሰነ መልኩ እና በሉ አሁን ልብሴን ቀይሬ ድራሽ ጠፍቷል። በስመ አብ ጉድ ሞርኒንግ። እየጎተትኩ ነው ሻንጣዬን። አሁን ወደ ፖርት መጥቻለሁ። ድራሽ ጠፍቷል። ፊት የራሱ ነጭ ሆኗል። በስመ አብ እና ፖርት ነው ያለ ነው። እዚህ ከነዚህ ሰዎች ጋር ነው የምሄደው ወደ በዚህ ጀልባ የምንሄድበት አይላንድ። ባለፈው ትላንትና እንደነገርኳችሁ ሃድሰን እንዴት በትክክል እንዴት ይባላል ሃድሰን አይላንድ ነው እና 45 ደቂቃ ነው። 45 ደቂቃ መንገድ ነው። ያለማወቅ እንደዚህ ነው። ይሄንን ዝግ ስለሆነ እንዴት እንደዚህ አይነት ልብስ ሰጡን ብዬ እንትን ስል ነበር። ለካ በዚህ ነው የምንሄደው አየር ላይ
አሁን ጸጉሬን ታዩታላችሁ። አሁን ደህና ጸጉር እንዳለው ሰው ደግሞ ማለት ነው። በሉ ምን አለበት እስቲ እንደሞቀን በዚህ ይዘውን ቢሄዱ እንዳለ እዛ ጋር የተጫነው እቃችን ነው። በሉ ጉዞ እየጀመርን ነው። መናገር መቻል የምችል አይመስለኝም። በጣም ዊንዲ ነው የሚሆነው በኋላ ላይ የጉዞ ስንጀምር እና ደርሰናል። እንግዲህ እንደምታዩት እዛ አይላንድ ላይ ነው የምናርፈው። ደሴቷ ላይ ባለን ቆይታ ማድረግ ያለብንና የሌለብን ነገር ከተነገረን በኋላ ሁሉም ወደ የዳሱ ቤቴን ላሳያችሁ። እንግዲህ ለዛሬ እንግዲህ ልብሴን ቀንሼበት ያመጣሁት ሻንጣዬ ለ3 ቀን ይሄ ነው። በነገራችን ላይ ሽንት ቤት አላችሁ ተብለናል። እታች ነው ተብያለሁና ሽንት ቤት እየሄድኩ ነው። ላሳያችሁ ያላችሁ እንግዲህ ይሄ ነው የኔ ሽንት ቤት። ዋው ዋው! እሺ እዚህ ነው የምትጠቀሙት። በቃ እዚህ ደግሞ አይመቸንም ካላችሁ ሌላ ሽንት ቤት አለ። ወይ ሽንት ቤት አንዱ ሽንት ቤት ቢዚ ሲሆን ሌላ ሽንት ቤት አለ። እዚህ ነው። ሁሉም ቦታ ሌክዠሪ የሚባል ነገር የለም። አይ ግን እውነቱን ለመናገር በጣም ነው የሚያምረው። በጣም ደስ የሚል ቦታ ነው። እዚህ ጋር ቁጭ ብላችሁ ያላችሁን ሰላም እውነቴን ነው የምላችሁ የትም ተመልከቱ ምን አይነት ቪው እንደሆነ እና በዚህ ጋር አኒማሎች ሲያልፉ ማየት እንጃ እውነቱን ለመናገር ምን አይነት ፕላኔት ላይ እንደምንኖር ፈጣሪ እንዴት አድርጎ እንደሰራንና ልነግራችሁ አልችልም። እንጃ እኔ ቃላት ያንዘኛል። በቃ እንደዚህ አይነት ቦታ ሲሄድ ያለኝን ሰላም አጠይቁኝ። ለዛ ነው ብዙ ጊዜ ኔቸርን እንደዚህ አድርጉ እንደዚህ ለማድረግ ሞክሩ ብዬ ብዙ ጊዜ የምናገረውና ያው this is crazy ያውላችሁ ጂሰስ ዋው! የሚታያችሁ ከሆነ ኦርካዎች አሉ። በጣም ብዙ ኦርካዎች ያውላችሁ ዋው! በነገራችን ላይ በጣም የምወደው ጊዜ እየደረሰ ነውና ተመልከቱ። አሁን የፀሐይ ብርሃን በዛ መሀል ሲገባ ከዚህ የምታዩትን ሰንሴት ጸጥረች። የሚሰማውን ነገር አይታች ግን የሚሰማ ድምፅ አለ። ያው የሻርኮች ነውና በዚህ ጋር ነው እያለፉ ያሉት። ዌል ሻርክ እና የሚል ነገር አለ። በተለይ ደግሞ የቀኑ ድምፅ። ገና ኦክቶበር ነው ግን ብርዱን አትጠይቁኝ። በሉ ደህና አደሩ። ምናምን ማለት አለብኝ መሰለኝ። እንዴት አደራችሁ? ገና እየነጋ ነው። ያሪት እንቅልፍና ሰው በስማ ድምፅ አለ የሚሰማችሁ ከሆነ አዳሬ ጥሩ ነበር። እንግዲህ እንደምታዩት አሁን ትንሽ ወክ ላድርግና ቁርስ ልብላ። ከዛ በኋላ
ወደ እናንተ መለሳለሁ። ድሮናችንን እናበርና እንግዲህ ምን እንደሚመስል እናያለን። ወደዛ አካባቢ ሆነ ከሩቅ ደስ የሚል እይታ አለ ይመስለኛል። ትንሽ እንደ ፎግ ነገር ነው ይመስለኛል ብቻ ከዛ በኋላ ጉዞዬን ያደረግኩት ፈርስት ኔሽን በማለት ራሳቸውን በሚጠሩት አለርት ባይ የምትባል ትንሽ ደሴት ነው። በህይወቴ እንደዚህ ነፃነት የሚነሳ ደሴት አይቻልቅም። የት ነው የመጣሁት እንደምላችሁ አላቅም። ይህ ከኋላ የምታዩትን ጀልባ እኔ ምን ያክል ቀን እዚህ ውስጥ ነው የሚኖሩት ይመስለኛል። ሌላ ደግሞ በዛ ጋም ወደዛ አለ። እንደዚህ አይነት ጀልባዎች ናቸው ያሉት። ትንሽ ካልቸራቸውም ሁኔታቸውም ከካናዳ ውስጥ ከሚኖሩ ሰዎች ወጣ ያለ ነው የሚባለው እና በዛ ምክንያት ነው የመጣሁት። ምን አይነት ነገር ያለው የማውቀው ነገር የለም። ይሄ ነገር ምንድን ነው የሚባለው? የቁራ ማዕት ያለ አረያቸው በስመ ወደዛ አካባቢ የተወሰኑ ሰዎች አሉ። ከዛ ውጪ ግን ያው እዛ ጋር በቃ ከዛ ውጪ ምንም የምታዩት ነገር የለም። ሰፈሩ በጣም ነው የሚያስፈራው እውነቱን ለመናገር። ኡሚስታ ይባላል። እዚህንን የሚያክል ከእንጨት የተሰራ ነገር አለ። ከታች ደግሞ ያለውን ነገር ላሳያችሁ። ይሄ ምንድነው ይባላል? ከመጣው ገና 3 ሰዓቴ ነው፣ ግን በቃኝ እኔ ከዚህ ልሄድ ነው። ታሪኩን በደንብ በቪዲዮ ለመንገር ሞክራለሁ። አረ የሆነ ያሉት የወፍ ዝርያዎች ራሱ በጣም እንትን የሚሉ ናቸው። ለማንኛውም ወደ ጀልባ ልመለስ። በሉ አሁን እንቆሰቁሰዋለን። የራት ሰዓት ደርሷል። ወደ ራት በሉ እንግዲህ። ሌላኛው ቀኔ በዚህ አይነት ሁኔታ ተጠናቋል። እውነቱን ለመናገር ደክሞኛል። ነገ ወደ ሌላ ደሴት ሄዳለሁ። እዛ አድሬ ደግሞ ከነገ ወዲያ ከፖላር ቢየር በታች ሌላ ትልቁ የሚባለውን የድብ አይነት ለማየት ሞክራለሁ። እንግዲህ በቃ ለዛሬ ብቃን። መልካም አዳር ይሁንላችሁ። ምን ላርጋቸው እንዲሁን ያደርኩት። በዚህ ደሴት ያለኝን ቆይታ አጠናቀኩኝ። ሃድሰን አይስላንድ ታንክ ዩ። እኔ ጉዞ እንቀጥላለሁ። እንደምታዩት ፀሐይ ቢሆንም ቅዝቃዜውን ግን ልነግራችሁ አልችልም። በጣም ነው የሚበርደው ዛሬ። ቀጣዩ ዴስቲኔሽናችን የት ነው?
በሌላ አይላንድ ነው፣ ግን እዛ ስደርስ አሳያችኋለሁ። ምክንያቱም ነገ በጣም መቅረጽ የምፈልገው ነገር አለ። ትላንትና ማታ ነግሬያችሁ ነበር። ግሪስሊ የሚባለው የዓለማችን ሁለተኛው ነው በነገራችን ላይ ከፖላር ቢር ቀጥሎ ትልቁ የሚባለው እሱ ነው። እና እስቲ እድለኛ ከሆነ እንሞክራለን። አብዛኛው ሰው ይህንን የማየት እድል እንደሌለው አውቃለሁ። ተመልከቱ፣ የተፈጥሮ ነገር ይህን ዌል ሻርክ እንደዚህ ሲቧረቅ፣ ሲፈነጭ፣ ሲዘል ማየት ምን ያክል ደስ እንደሚል ማታ በደንብ ላሳያችሁ አልቻልኩም ነበር። ክፍሌ እንግዲህ ይህን ነበር የሚመስለው። መብራት ስላልነበረ ነው። ቪው ደግሞ ትጠላላችሁ። በሉ እንግዲህ በጠዋት ተነስተን ጉዞ ጀምረናል። የአንድ ሰዓት ተኩል የመርከብ ጉዞ ነው ያለን። እንደምታዩት እዚህ ጋር ተያይዘነዋል። እንግዲህ በጣም ብዙ ሰው ነው ያለው ዛሬ። ሁሉም በየፊናው በየረድፉ ከጀልባው ጉዞ በኋላ ተያይዘነዋል። ዱጊ ነው እንግዲህ እየተጓዝን ነው። እዚህ ድረስ መተናል፣ ግን ምንም አማራጭ የለም። ከኋላ ሌላ ግሩፕ አለ፣ ቅድሞቹ ናቸው። እዚህ ጋርም ሌላ ግሩፕ አለ። ፋይናሊ ማግኘት አልቻለም። ዝናብ በጣም እየዘነበ ነው። ሰዓት በጣም ሄዷል። ከዚህ ሁሉ ሙከራ በኋላ አልተሳካም እና በጣም አዝናለሁ ላሳያችሁ ባለመቻሌ። እንደምታዩት እንግዲህ እየዘነበ ነው፣ አይገልጸውም። በጀልባ ልንመለስ ነው። አንድ ሰዓት ተኩል የጀልባ መንገድ ነበረ። ኦልሬዲ ተመልሰን መተናል። አሁን ሻይ ወይ ቡና ነገር መጠጣት ነው። በዚህ ዝናብ አይቻልም። በዛ ላይ ደግሞ እኔ ፍላይት አለኝ ነገ በጣም በጠዋት፣ ያውም 3 ፍላይት ነው የሚጠብቀኝ። እንዴት እንደማደርግ አላውቅም። እደርሳለሁ ብዬ አስባለሁ። ከአሁን በኋላ 2 ሰዓት የጀልባ እና ከዛ በኋላ 4 ሰዓት የመኪና መንገድ አለኝ። ከሌላ ኤርፖርት ነው፣ ቅርብ ከሚባለው ኤርፖርት ነው ለመውጣት የምሞክረው። ወደ ቫንኩቨር ነው የምበረው። ከቫንኩቨር ወደ ቶሮንቶ፣ ከቶሮንቶ ወደ ማድሪድ እና ይሄ ሁሉ ሰዓት እንግዲህ አስቡት እንዴት እንደማሳልፍ። ኤኒሁ አሳያችኋለሁ በተወሰነ መልኩ። በሉ መልካም ጊዜ ይሆንላችሁ። እኔ ጉዞዬን ልቀጥል። አሁን ወደ ፖርቱ ተመልሰናል። ከዚህ ደግሞ ያለው ሌላ የመኪና ጉዞ ነው። ማደያ ቆመናል። ገና ሌላ 2 ሰዓት ጉዞ ይቀረናል። እንግዲህ ግማሽ መንገድ ሄደናል። ዊል ነው ፒክ ሊያደርገኝ የመጣው። ያው ባለፈው ያሳየኋችሁ ጋይዴ ነው፣ እዛ ጋር ያለው እና አሁን እያሳሰበኝ ያለው የሚቀረው ጉዞ ሳይሆን እስከ ማታ ድረስ ያለው ጉዞ ሳይሆን የፍላይቴ ጉዳይ ነው። ከ4 ሰዓት ተኩል በኋላ ድራሽ ጠፍቷል፣ ግን እስካሁን በህይወት አለው።
ሻወሬን ገብቼ ራቴን በልቼ ድራሽ ጠፍቷል። መተኛት ብቻ ነው በቃ። ካሁን በኋላ 4 ሰዓታት ብቻ ናቸው ያሉኝ ለመተኛት። ከዛ አሁን ኮሞክስ የምትባል ከተማ ነው ያለሁት። ከዚህ ጠዋት ወደ ቫንኩቨር ፍላይት አለኝ። የ1 ሰዓት በረራ ነው። ከዛ በኋላ የ2 ሰዓት ትራንዚት አለኝ ቫንኩቨር። ከዛ ወደ ቶሮንቶ ሄዳለሁ። ፍላይት ሌላ ፍላይት የ4 ሰዓት ተኩል ፍላይት ነው። ቫንኩቨር 2 ሰዓት ትራንዚት አለኝ። ከዛ የ8 ሰዓት በረራ ነው ወደ ማድሪድ ከቶሮንቶ። በሉ እንግዲህ የነገን አትጠይቁኝ፣ ጉዞ በጉዞ ነው። እና የዛሬውም ሩሜ ደህና ነው ከስንት ቀናት በኋላ። አይ ምንም አይደለም። ዛሬ እንደዚህ ይመስላል ክፍሌ። እንዲሁም ባለ 2 አልጋ ነው። ልብሴን ሁላ አዘጋጅቼ የተኛሁት። ነገ የምለብሰው እዛ ጋ ሻንጣዬን አዘጋጅቻለሁ። በቃ በሉ እንግዲህ መልካም አዳር ይሆንላችሁ። በካናዳ የነበረኝን ቆይታ በዚህ አገባደድኩ። በተወሰነ መልኩም ቢሆን አብራችሁኝ እንደተጓዛችሁ ተስፋ አድርጋለሁ። በሌላ ቪዲዮ እና በሌላ ዴስቲኔሽን እንገናኛለን። ቢያንስ ሰላም መግባት ላሳያችሁ። እንደዚህ ድራሽ የጠፍቶ ነው። አሁን ገና መድረስ ነው። ከጠዋቱ 1 ሰዓት ከ20 ነው። አሁን በኋላ የ4 ሰዓት የመኪና መንገድ ይቀረኛል። ቤት እስክደርስ እና ውሾቼ ጋር እስክደርስ ድረስ በጣም ቸኩያለሁ።